ሞቅ ያለ ማዕዛ ያለው እንግዲህ 10 ሽቶ አንድ ላይ ማግኘት አስቢው 10 ሽቶ በጣም 18500 ማለት ኳሊቲያቸውም ደግሞ በጣም አሪፉ እዚህ ድረስ ስለመጣሽ ሽቶ የጆርጅ አርማኒ ማይዌ ዱፕ ነች በኔ ስም አድርጌ ይሻልምሽ በጣም ነው ማለት ላንቺ ብቻ ሳይሆንም ያው አዲስ ሴንተር ብሎ የሚመጡ ሰዎች ካሉ 10% ዲስካውንት እናደርግላችሁ በጣም እድለኛ ቃል ገብቻለሁ በጣም አመሰግናለሁ ሰላም የአዲስ ሴንተር ቤተሰቦች እንዴት ናችሁ ዛሬ ደግሞ ወደ ዮ ፐርፊውም ተገኝተናል ዮ ፐርፊውም በጣም አሪፍ ነው የሚባሉ ኦሪጂናል ሽቶች የምታገኙበት ቦታ ነው ዋጋቸውና የተለያዩ ነገሮች እየጠየቅን እናቀርብላችሁና አብራችሁ ቆዩ ሰላም ዲኒስ ሰላም ነው አለን ዛሬ ወደ ዮ ፐርፊውም የመጣ ነው በጣም ኦሪጂናል ሽቶች እንደሚገኙ ሰምተን ነውና አንዳንድ ነገሮችን ብትነግረን ኦኬ ዮ ፐርፊውምስ ጋር ስትመጪ የተለያዩ ሽቶች ታገኛለሽ ጄነራሊ ዮ ፐርፊውምስ ጋር ብቻ ሳይሆን ኢትዮጵያ ላይ እየተሸጠ ያለው ሽቶች ዲዛይነር ሽቶች አሉ እነሱ ራፍሊ የሚጀምሩት ከ25000 ብር ጀምሮ ምናምን ነው ዲዛይነር ስንል ደግሞ እንደ ሻኔል እንደ ዲዮር እንደ ቫለንቲኖ አይነት ብራንዶች ማለት ነው ከዛ ወደዚህ ጋር ስትመጪ ደግሞ ከሚድል ኢስት የሚመረቱ የተለያዩ ብራንዶች አሉ ለምሳሌ ላታፋ ሲባል ሰምተሽ ታውቂያለሽ ሞልቶስ በቃ ላታፋ አፍና ምናምን ከሚድል ኢስት የመጡ ብራንዶች ናቸው እነሱ ደግሞ ትንሽ ቺፐር ናቸው ከ15000 እስከ 10 እስከ 15 ናቸው ዋጋቸው ማለት ነው ምንድነው ልዩነታቸው ያው ዲዛይነር ሲሆን ከውድ ቤቶች ነው የሚመጡት እነሱ ላግዠሪ ሃይ ኤንድ የሆነ ሳቢን የሚሸጡልሽ ወደ ሚድል ኢስቶቹ ደግሞ ስትመጪ አብዛኞቹ ዱፕ ናቸው ዱፕ ማለት አሁን ለምሳሌ የሆነን ሽቶ አሁን ለምሳሌ ብሉ ዲ ሻኔል የሚባል ሽቶ አለ እቺኛው ሽታውን ወደ 51000 ብር ነች ይሄኛውን አረቢኮች ምን ያደርጉታል ማዛውን ራሱን ያመሳስሉትና በአንድ አራተኛ ዋጋ ይሸጡልሻል አሁን እቺ ወደ 13000 ብር አካባቢ ነች ዋጋዋ ማለት ነው በጣም ቀንሳሉ ማዛቸው ግን በጣም ነው የሚመሳሰለው ስለዚህ የወድን ሽቶ ማዛ በቅናሽ ያመጡልሻል ማለት ነው የተለያየ ቦታ መመረቱ ነው ማለት ነው የተለያየ ግን ሚድል ኢስት ከሚድል ኢስት ነው የሚወጡት ግን ዋጋ ቀንሳ ማለት ደግሞ ኳሊቲ ይወርዳል ማለት አይደለም ይሄ ኳሊቲው ሌላ ታሪክ በጣም አሪፍ ነው ለምን አይነት ኦኬዥን ነው የምንጠቀምበት ለምሳሌ ያው ጥሩ እንትን አመጣሽ አሁን ለምሳሌ ኦኬዥኖች አላችሁ ሽቶች ተቀቢ ዝም ብለሽ ሽቶ አትቀቢ አሁን ኡድ ነገር ለክራምታውን ክራምት ላይ አይደለም ለክራምታውን የሚመከረው ኡድ ነገር ይሄ ቫኒላ ጠንከር ያለ ሽቶ ማለት ነው ዝናቡ እንዳይወስድብሽ ፍሬሽ ነገር ደግሞ የምንመክረው ሞር ለበጋ ለፀሐይማ ጊዜ ማለት ነው አዎ ቀን በቀን ሲጠቀሙ ኦኬዥን እየመረጡ ነው መግዛት ያለባቸው አንዳንድ ሽቶች ደግሞ አሉ ለሁሉም ኦኬዥን የሚሆኑ ማለት ነው የትኞቹ ናቸው ለምሳሌ አሁን ይኸውልሽ ለሁሉም ኦኬዥን የሚሆን ዲዛይነር ላሳይሽ አረቢክ ደስ ያለን ሁለቱንም ላሳይሽ እሺ ከዲዛይነር ልጀምራው በጣም ከተማ ውስጥ እየተሸጠ እየተወራለት ያለ ሽቶን ስትሮንገር ዊዝ ኢንቴንስ ላይ አለ እቺ በቃ ምርጥ የቫኒላ ሴንት ነው ያላት ሰዳክቲቭ ነች ለክራምትም ለፀሐይም ብታረጋት አትረብሽም ሞር ሎንድ ነው ግን ሴቶችም ይወዱታል አዎ ከሴቶች ደግሞ ዋጋው ስንት ነው እቺኛው ዋጋው 31000 ብር ነው የሚባለው ከዛ ደግሞ ለሴቶች ደግሞ ዋይሲ ሊብሬ አለች ታውቂያታለሽ አንቺ ሴት ነሽ ዋይሲ ሊብሬም ለሁሉም ጊዜ ማድረግ የምቻት ነች ለክራምትም ለበጋም ታረጋታለሽ ወደ አረቢክ ደግሞ ስንመጣ ለሁሉም ጊዜ የምትሆን አሁን ፐርሰናሊ በጣም የወደድኳት ሽቶ ይቻለች ኪስ ኦፍ ሮዝ ኦራ ትባላለች የ35000 ብር ሽቶ ዱፕ ነች ኪያሊ ጁሲ አፕሊ የምትባል ሽቶ አለች የሷ ዱፕ ነች ለሴት ለወንድ እቺ ለሴት ነች በጣም ፌሚኒን ሽቶ ነች እቺኛው ዋጋ 9500 ብር ነው ኳሊቲዋ በጣም ቤስት ነች አሁን ደግሞ ለክራምት ሞር በደንብ ሪኮሜንድ የማደርገው ክለብ ዲኒት የሚባል ሽቶ አለ ይሄ ለክራምትም ለበጋም ይሆናል ለሁሉም የወንድ በጣም ምርጥ ላግዠሪየስ ሁላችንም ወንዶች የምንስማማበት ፍሬሽ ሲትረሲ የበርጋሞንት የሎሚ ቃና ያላት ምርጥ ሽቶ ሴቶች ከፈለጉ ይጠቀሙታል አንዳንዴ እንደ ጸባይሽ ነው እንዳመጣጥሽ ነው ለምሳሌ አንዳንድ ሴቶች የወንድ ሽቶ ይቀባሉ ወንዶች ግን የሴቶችን ሲቀቡ ሪሊ አታይ ሴት በጣም እኔም ተቀማለሁ ፌሚኒን በጣም ይሆናል የሴቶች ሽቶች ላይክ በደንብ የሚሸጥ ፐርፊውም ወይ ለሴት ለወንድ ብዙ ሰው መጥቶ የሚገዛው ሽቶ የት ነው የዲዛይነር የአረቢክ ላሳይሽ የዲዛይነር ከሁለቱም ማሳየ እሺ ከዲዛይነር በጣም የሚሸጠው በዚህ አመት እየመራ ያለው ስትሮንገር ዊዝ ኢንቴንስ ነች አሁን ያሳየሽ ማለት ነው አንደኛ ይሄ በቃ ሁሉም ወንድ ይስማማበታል
ሽቶ የሚወድ ሰው ራሱ የሚወድ። ዋጋው ስንት ነበር? ዋጋው 31 ሺህ ብር። ከዛ ደግሞ ብሉ ዴ ሻኔል አለች። ብሉ ዴ ሻኔል ያው በጣም ፌመስ ሽቶ ነው። ይሄ ደግሞ በ150 የሚል 50 ሺህ ብር ነው። ከዛ በሶስተኛ ነገር ደግሞ እዚህ አላስቀመጥኳትም እንጂ ሳቫጅ ዲዮር እሱ በጣም ሙሉ ሀገር የተስማማበት ሽቶ ነው። እሱ አለ። እሷም በ200 የሚል 52 ሺህ ብር ነው እሱ። ወደ ሴቶች ደግሞ ስንመጣ በጣም የምትሸጠው ሽቶ እቺ ላንኮም ላቬቤል። በመንገዴ ስፕሬ ላድርግልሽ እስኪ አንቺም ገምግሚላቸው ለሴቶች። እዚህ ጋር ይሄ በጣም ደስ ይላል። አሪፍ ነው። በቃ ሴቶች ወዲያውኑ ሽቶ ሲባል ላቬቤል የሚሉት ላንኮም ማለት ነው። ይቺኛው አለች። ይቺ በ100 የሚል ነው 33 ሺህ ብር አለኛ ጋር። በሁለተኛ ነገር ደግሞ ዋይሴ ሊብሬ አለች። ይቺኛው ወደ 42 ሺህ ብር ምናምን አካባቢ ቨርዥን አላቸው። ወደ ፓርፈም ኢንቴንስ እንደ ኦይል ኮንሰንትሬሽኑ አመጣጡ ነው። ከዛ ደግሞ በሶስተኛ የማስቀምጠው የሴቶች ሁለቱን አንድ ላይ በጣም ተቀናቃኝ ስለሆኑ ማይ ቤት ትባላለች። ሜቢ ስሟን ሰምተሽ ሊሆን ይችላል። እቺ ደግሞ ፕራዳ ፓራዶክስ ትባላለች። አንድ ላይ ለማስወጣት ለማነጻጸር ይከብዳል። ሁለቱንም መግዛት ነው። ሁለቱንም መግዛት ነው። በሴቶች በዲዛይነር በኩል እነዚህ አለ። ከአረቢክ ደግሞ በወንዶች በዚህ አመት በጣም የተሸጠው አፍናን ናይን ላይኖች ናቸው። አፍናን ናይን ፒም ይሄ አይነት አለው። ኤሊክሲር አለው። አፍናን ናይን ዳይቭ የሚባላሉ፣ ናይን ፒም ኤሊክሲር የሚባላሉ። በወንዶች አንደኛ ይሄ አለ። በሴቶች ደግሞ ላታፋ ኢክሌር አለች። የታለች ላታፋ ኢክሌር አለች። እሷ አንደኛ የተሸጠችው በዚህ አመት እሷ ነች። ከዛ ደግሞ ካምራ ላታፋም አለ። እሱን ሰምተሻል። ማርኬቱ ተጠልቅልቆ በኮፒ ራሱ ተሰርቶለታል። እኔ የምጠቀመው ሽቶ ተጠቅሚያለሽ? ይሄኛው ቃዋ የምትባል ነች። ቃዋ ማለት በአረቢክ ወደ ትራንስሌት ስታርጊው ቃሉን ቡና ማለት ነው። ይሄን ራሱ ማዛ ቡና ጨምሮበታል። ለዛ ነው ትንሽ ቦትሉም ካየሹ ዳርክ ነገር ነው ማለት ነው። ብዙ ሰው የሚቀባው ሁለቱም ነው። ብዙ ሰው ግን ዲፈረንሱን አያውቅም። እቺ ስዊተር ነች። ይሄ ቡና ስላለው ትንሽ ዳርክ እና ማስኪለን ስለሆነ ሞር ለወንድ ሪኮሜንድ የማደርገው ይሄን ነው። ያ ለሴት ማለት ነው። ያ ሞር ለሴት ነው፣ ፌሚኒን ነች። ይሄ እንዳልኩሽ። ከዛ ዱካንም የሚባል አለው ግን ካምራውንም አዲስ አውጥተውለታል። በጣም የተሸጡት አረቢክ በዚህ አመት እነዚህ ናቸው። ዋጋቸው ስንት ነው? ዋጋቸው ካምራ ላታፋ ከሆነ ኦሪጂናል ነው እንዳልኩሽ። ማርኬቱ ላይ የተለያየ አይነት አለ። ይሄኛው አንደኛው ነው 8500 ብር የሚሸጠው ካምራ ማለት ነው። ናይን ፒኤም ደግሞ ዋጋው ትንሽ ጨምሯል። ክላሲኩ ነው አንደኛው ማለት ነው 10500 ብር ገብቷል። ይቺኛው በጣም አሪፍ ሶ ላይክ ለዌዲንግ ለጂም ምናምን ብለህ ክላሲፋይ ታደርጊ። እሺ ከጂም እንጀምር። ጂም ነገር ከሆነ ፍሬሽ ነገር ሞር ይመረጣል። አሁን ውድ ሽቶዎች ቅድም እንዳልኩሽ ውድ ሽቶ ተቀብተሽ አሁን ጂም አትሄጂም። ሞር ለፕሮግራም ውድ ሽቶ አይ ቲንክ ሰርግ ምናምን ውድ ሽቶ አይ ብዙ ሰው አይወድም፣ ግን ለስራም ይሆናል እኮ ግን ይከብዳል ነው። አንቺን ሽቶ አሽትቻት እንዴት ትንሽ ጠንካራ ይላል። ጠንካራ አሁን ይሄን ሽቶ ተቀብተሽ ጂም የምትገቢ ሰው ምንድነው ነው የሚል ያስወጥሻል። እና አሁን ለምሳሌ ይቺኛውን የሻኔል ምርት ነች። ሻኔል አሉር ሆም ስፖርት ትባላለች። ምንም አይነት ሽቶ ስፖርት የሚል ጽሁፍ ካይሽበት ኦዳ ቶይሌት ነው። ሽቶች ኦይል ኮንሰንትሬሽን አላቸው። ኦዳ ቶይሌት፣ ኦዳ ፓርፈም ኤሊክሲር ምናምን ይባላል። ኦዳ ፓርፈም ሲሆን ኦይል ኮንሰንትሬሽኑ ከ15 እስከ 20 ነው። ሽቶ በአጠቃላይ በውስጡ 3 ነገር አለው፣ ውሃ፣ አልኮልና ኦይል። ኦይሉ በበዛ ቁጥር የመቆየት አቅሙ እየተለቀ ይሄዳል እንደ ኳሊቲው ማለት ነው። እና ስፖርት የሚል ሽቶ ካገኘሽ ኦዳ ቶይሌት ለጂም ቢሆን አሪፍ ነው። ኦይል ኮንሰንትሬሽን ቀነስ ያለ ስለሆነ ሰውን አይረብሽም። ለስለስ ሳሳ ያለ ነገር ነው። አብዛኛው ጊዜ ማርኬቱ ላይ ያለው ኦዳ ፓርፈም ነው። አይከብድምም፣ አይረብሽም፣ እንደገና ደግሞ ላይትም አይደለም እና ለጂማው ፍሬሽ ሲትረሲ እንደ ቨርሳቺ ሮዝ ወይም ደግሞ ሀዋስ አይስ እንዲ ፍሬሽ አኳቲክ ፐርፊውሞች ለወንድም ለሴትም እሱን ቢጠቀሙ በጣም አሪፍ ነው። ዋጋቸው ስንት ነው? እሱ ዋጋውን ሻኔል አሉር ሆም ስፖርት ለጊዜው እጄ የለም፣ ፕሪኦርደር እንቀበላለን ባይዘዌ በ10% ዳውን ፔመንት ማለት ነው። ግን ላስት የነበረ ጊዜ 34000 ምናምን ነበር። ቨርሳቺ ሮስም አለ አሁን 100 የሚል 31000፣ 200 የሚሉ 41000 ብር ነው። ኦኬ ይሄ ኢብራቅ የሚባል ብራንድ ነው። ብራንዱ ምን እያደረገ ነው መሰለሽ? እንዴት እየተንቀሳቀሱ ነው? በአንድ እነዚህን ዋጋ በሚገዥበት የተለያዩ ሽቶች ይሰጡሻል። አሁን ለምሳሌ 75 የሚል 100 የሚል እና 125 የሚል የተለያየ ማዝ ያላቸው ናቸው። የተለያየ ነው። አንድ ላይ ነው የሚሸጠው። አንድ ላይ ነው የሚሸጠው። አየሹ? አሁን አብዛኛው ሰው ለስጦታ ምናምን ነገር ይወስደዋል። ይሄኛው በጣም ያምራል። አሁን ይሄኛው በቃ በአንድ ዲዛይነር ዋጋ በመታገኝበት ታገኛለሽ ማለት ነው። የተለያዩ 3 ሽቶች ታገኛለሽ። ይቺ ብቻ ሳይሆን እዚህ ጋርም ደግሞ ሌላ አለ። ይሄ ደግሞ ኢብራቅ
ቶባኮ ኮሌክሽን ይባላል። ይችኛውን የምትሸጠው ወደ 18500 ብር ነው። አንዷ ፍሬ ነች ወይስ አይ ሁሉም አንድ ላይ ማለት ነው? አዎ ፍሬሽ አለው ኡዲ ነገር አለው ሞቅ ያለ መዓዛ ያለው እንግዲህ 10 ሽቶ አንድ ላይ ማግኘት አስቢው 10 ሽቶ በጣም 18500 ማለት ነው። ኳሊቲያቸውም ደግሞ በጣም አሪፍ ነው። በሀገር ስም ነው የተሰየሙት እነዚህ ስፓኒሽ ቶባኮ፣ ብራዚሊያን ከዛ እንደዚህ ያለ ፍሬንች ቶባኮ አለ። እንግዲህ ብራንዱ እንዳልኩሽ ይሄን እየቀረፈ ነው። ሰው ብዙ ብር ከሚያጣላ አንድ ሽቶ የተለያየ መዓዛ የተለያዩ ሽቶ ታገኛለች ማለት ነው። እቺኛውም እንደዚህ ነው። ኢብራክ ከሚባሉ ብራንድ ለሴት ሽቶች ናቸው ናቸው። እነዚህ ሞር ማስኪለን ናቸው ግን አብዛኞቹ ዩኒሴክስም አለው እንደዛው ነው ማለት ነው። እና ሞር ለወንድም አለ። እኔ እንደ አጋጣሚ ለወንዶቹ ነው በደንብ እያተኮርኩ ያሉት ማለት ነው። ካምፓኒውም እንደዛ ነው እያመረተ ያለው። አሁን ይሄ ደግሞ ለሴት ናቸው እንዳለ ሶስቱም ማለት ነው። ሶስቱም ዋጋቸው ስንት ነው እነዚህ? ዋጋ ይሄኛው 18500 ብር፣ ያኛው 23000 ብር፣ ይሄኛው ይቺኛው ደግሞ 24000 ብር። ስለዚህ ያው በአንድ ሽቶ ዋጋ እንዲህ ታገኛለች ማለት ነው። ሰው አንድ ሽቶ ከሚገዛ በቃ እኔማ ለብዙ ሰው ለመንገር እየሞከርኩ ያሉት ለዛ ነው። እሺ በጣም አሪፍ ሽቶችን አሳይተኛል። ማንኛውም ሰው የሚፈልገው አይነት ሽቶ እዚህ አለ ያስባለውና እናንተ ጋር መጥቶ መግዛት ለሚፈልግ ሰው አድራሻችሁና ስልክ ቁጥራችሁ? አድራሻችን ቦሌ ብራስ አዲሱ ኬኬሮም ሲዲኤፍ ጂም ላይ ያለበት ላይ የምንገኘው። ቲክቶካችን ደግሞ ዮ ፐርፊውምስ ይባላል። ስለዚህ በ0966 82 89 12 መደወል ይችላሉ። እሺ አመሰግናለሁ በጣም ሽቶ እንደምትወጂ ስላወቁ እዚህ ድረስ ስለመጣሽ። እቺ ሽቶ የጆርጅ አርማኒ ማይዌ ዱፕ ነች። በእኔ ስም አድርጌ ልሸልምሽ። በጣም ነው የማመሰግነው። ዴኒሽ ፓኬጂንጓ በጣም ነው የሚያምረው። ያምራል። አዎ በእኔ ስም በዮ ፐርፊውምስ ስም ቴንክ ዩ በጣም አመሰግናለሁ። እሺ ባይ። ላንቺ ብቻ ሳይሆንም ያው አዲስ ሴንተር ብሎ የሚመጡ ሰዎች ካሉ 10% ዲስካውንት እናደርግላችኋለን። በጣም እድለኛ ነኝ። ቃል ገብቻለሁ። በጣም አመሰግናለሁ። ቴንክ ዩ አመሰግናለሁ።